ሰላም እንደምን አላችሁ ደህና ናችሁ ወይ? ዛሬ ይሄን ቪዲዮ የማስተላልፈው በአማርኛ ነው። በአማርኛ ስለሆነ የገባችሁ ይሰማናል ብትሉ በጣም ደስ ይለኛል እና ስለዚህ በአማርኛ ነው ማስተላለፍ የፈለኩት የዛሬውን ላይቭ ቪዲዮ ማለት ነው። ይሰማችኋል ወይ? ካልተሰማችሁ የሚሰማችሁ ከሆነ ንገሩኝ እና ታምስ አፕ አድርጉ። የሚሰማ ከሆነ ይሰማል ወይ? ይሰማችኋል? ይሰማችኋል ወይ? ይሄ ቪዲዮ ዛሬ ማስተላልፈው በአማርኛ ስለሆነ ይሄ ከተሰማችሁ በጣም ደስ ይለኛል። እቀጥላለሁ። የሚሰማችሁ ከሆነ ታምስ አፕ ብታረጉልኝ ወይ ደግሞ ምልክት ብትሰጡኝ ደስ ይለኛል። አስተላልፋለሁ ማለት ነው እና የምትሰሙ ካላችሁ ይሰማናል በሉ። የሚሰማ ሰው የለም። ኦኬ ቬሪ ጉድ ቬሪ ጉድ ይሰማል ማለት ነው። አስተላልፋለሁ። ዛሬ በአማርኛ ነው የምናገረው። እስካሁን ድረስ ብዙ ቪዲዮ ሳስተላልፍ ነበረ። በኦሮምኛ ነበር ማስተላልፈው። ኦሮምኛ ለማይሰሙት ጓደኞቻችሁ፣ ዘመዶቻችሁ ሼር ብታረጉ ይሄ ቪዲዮ የአሁኑ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ እንዴት እንደምንመለከት፣ ምን መደረግ እንዳለበት፣ ምን መሆን እንዳለበት ልንነጋገር ስለሆነ በተቻለ መጠን ከጓደኞቻችሁ ጋር ከምታውቁት ሰዎች ጋር ብትጋሩ፣ ሼር ብታረጉ ይሄን ነገር ትንሽ ኤክስፕሌን ማድረግ እፈልጋለሁ ማለት ነው። ስለ አማርኛው ቅርታ ጠይቃለሁ። የሆነ ሆኖ ግን የግዴታ በአማርኛ መደረግ አለበት። በአማርኛ ማድረግ አለብኝ። በአማርኛ ብዙ ቪዲዮ በኦሮምኛ ሲሆን ዛሬ በአማርኛ አደርጋለሁ ብዬ የወሰድኩበት ምክንያት የትግላችን ሁኔታ አስገዳጅ ስለሆነ ነው። ምክንያቱም ከመጀመሪያ ለኦሮሞ ነጻነት ግንባር ታጭተን ትግል ስንጀምር ብቻችንን አይደለም የጀመርነው። ከወላይታ ልጆች ጋር፣ ከሲዳማ ልጆች ጋር፣ ከሌሎች ብሔር ብሔረሰቦች ጋር ነው። ይሄ ስንገናኝም ስንነጋገርም የነበረው በዚህ ቋንቋ ስለሆነ አሁን ትግላችን በጣም እየተፋፋመና በከፋ ሁኔታ ጠላት እያፈራ ከግራ ከቀኝ ከጎን ከላይ ከታች ጠላት እያፈራ ስለሄደ አሁን በጣም አቋራጭ መንገድ ላይ ስለደረስን በተቻለ መጠን በተቻለ ቋንቋ ተነጋግረን ሁሉም ህዝብ በዚህ ውስጥ ተካፋይ እንደሆነ ስለፈለኩ ነው። ምክንያቱም ብዙ የትግል ጓዶች ከኛ ጋር የነበሩት የወላይታ ልጆች፣ የሲዳማ ልጆች ስላሉ እነሱ ደግሞ በደንብ ኦሮምኛ ስለማይሰሙ ሁልጊዜ በኦሮምኛ ማስተላለፉ ስላልታየኝ ዛሬ በአማርኛ አስተላልፋለሁ ብያለሁ። ሼር ብታደርጉ ደስ ይለኛል። ሼር አርጉና በተቻለ መጠን ጓደኞቻችሁን ብትጋብዙ የኛን ሳይድ ኦፍ ስቶሪ በእኛ በኩል ያለውን ለመስማት ትችላላችሁ ማለት ነው። በኦሮሞ ናሽናሊስቶች በኩል በኦሮሞ ነጻነት እና የኦሮሞ ኢንዲፔንደንስ ሪፐብሊክን መመስረት ከሚፈልጉት ቡድን ውስጥ ነኝ እኔ። የዛ ግሩፕ ውስጥ ነኝ፣ የዛ አካል ነኝ። ስለዚህ ከኛ ደግሞ መስማት አለባችሁ። ሌሎቹ ስለ ዲሞክራሲ፣ ስለ ኢትዮጵያዊነት፣ ስለ ኢትዮጵያ ስለሚያወሩ እኛ ደግሞ ኢንዲፔንደንስ ነው የምናወራው። ኢንዲፔንደንስ ነው የምንፈልገው። ኢንዲፔንደንስ የሚፈልጉት ምንድን ነው የሚፈልጉት? ምንድን ነው የሚሉት? ፌዴራሊዝምን ይቃወማሉ ወይ? ብዙ ነገሮች አሉ። ይሄን አትሊስት ነካ ለማድረግ ስለፈለግኩኝ ፌዴራሊዝምን እንቃወማለን? ኖ አንቃወምም። ፌዴራሊዝምን እንደግፋለን። ፌዴራል አሬንጅመንት ለኛ አንድ እርምጃ ነው።
ወደ ነፃነታችን ወደ ኦሮሞ ነፃነት አንድ እርምጃ ስለሆነ ፌዴራሊዝምን አንቃወምም። ስለዚህ ነው እንግዲህ ይሄን ፌዴራሊዝም እንዴት አድርገን አብረን ፌዴራሊዝሙን ወደ ቦታው መመለስ እንችላለን ነው የኔ ሐሳብ። ስለዚህ ፌዴራሊዝምን የሚቀናቀሉ ፌዴራሊዝምን የሚፈልጉ ሰዎች አሉ፣ ግሩፖች አሉ፣ ኔሽን ናሽናሊቲስ አሉ፣ ፌዴራሊዝምን የሚቃወሙ አሉ። እነሱም የራሳቸው ምክንያት አላቸው ማለት ነው። ለምን እንደሚቃወሙ እናውቃለን። ለምን እንደ ፌዴራሊዝም አይሆነንም የሚሉት በምን ምክንያት እንደሆነ እናውቃለን። ያን ሁሉ ነካ ነካ አድርገን በጥቂት ደቂቃ ውስጥ ለማየት ለመዳበስ ሞክራለሁ ማለት ነው። ፌዴራሊዝም ሲባል ይሄ ኤትኒክ ፌዴራሊዝም ማለቴ ነው። ኤትኒክ ፌዴራሊዝም በኢትዮጵያ ውስጥ የነበረው ስንጋራ ስንቋደስ ሲስተም ችግር ፈጥሯል። ጥያቄ የለውም፣ ችግር ፈጥሯል። ምክንያቱም ከአያያዙና ከአፕሊኬሽኑ ላይ ችግር ስለፈጠረ ችግር ስለመጣ ያ እሱን በሱ ተጠቅሞ አገራችን ሲጨቁኑ የነበሩት ቡድኖች በደንብ እንትን ስላሉ በትክክል ስላልሰሩ እንደፈረሰ ተቆጥሯል። ነገር ግን ያ ፌዴራሊዝም የፈረሰው እኮ ሰዎቹ በትክክል ስላልተጠቀሙበት ነው እንጂ ፌዴራሊዝም መጥፎ ነው ማለት አይደለም። ፌዴራሊዝም የብሔርና ብሔረሰቦች እኩልነት፣ የብሔረሰብ መብት፣ የብሔረሰብ ዳር ድንበር፣ የብሔረሰብ ቋንቋ፣ የብሔረሰብ ባህል፣ የብሔረሰብ ማንነት፣ ሁለንተናዊ ማንነት የሚረጋገጥበት መድረክ ማለት ነው። ያ መጥፎ ነው አይደለም። ለዚህ ነው የታገልነው። ስለዚህ ፌዴራሊዝም እስካሁን በትክክል ስራ ላይ ስላልዋለ ፌዴራሊዝምን በስራ ላይ ማዋል አለብን። ስለ ፌዴራሊዝም መናገር አለብን። ስለ ፌዴራሊዝም መሟገት አለብን። የድሮ ስርዓት አቀንቃኞችን መቃወም አለብን። የድሮ ስርዓት አንፈልግም፣ የድሮ ስርዓት ጎጂዎች ናቸው ስለምንል ፌዴራሊዝም ነው የምንደግፈው ማለት ነው። እዚህ ፌዴራል አሬንጅመንት ውስጥ ያሉት ጭቁን ብሔረሰቦች ከዚህ በፊት በምኒልክ የተያዙ የደቡብ ብሔረሰቦች፣ የትግራይ ብሔረሰብ ይህን ሁሉ አጠቃሎ ነው። ይሄ ሁሉ ነው ፌዴራሊዝምን የፈለገው። ይሄ ሁሉ ነው አሁን ለፌዴራሊዝም የቆመው። ይሄ ሁሉ ነው የራሱን የክልል መብት ማስጠበቅ የሚፈልገው። ይህን ሁሉ ህዝብ የሚቃወም ደግሞ አንድ ቡድን ተነስቷል። ማን ነው ያ ቡድን? ያ ቡድን የድሮ ስርዓት አቀንቃኝ የሆኑ የነፍጠኛ ልጆች ተነስተዋል። የነፍጠኞች ልጆች አብይን ተደግፈው አብይን በመጠቀም ተነስተዋል። ያን ነገር አፍርሰው ፌዴራሊዝም እንዳልጠቀመ ህዝባችንን እያታለሉ ፌዴራሊዝም እንዳልጠቀመ ምንም ጎጂ እንደሆነ አቅርበው ኮምፕሊትሊ ወደ ድሮ ወደ ዩኒተሪ ገቨርንመንት ወደሚባለው ለመመለስ ትልቅ ትንቅንቅ ላይ ናቸው። አሁን የአንድ የድሮውን ስርዓት የሚናፍቁትን የኃይለ ሥላሴን የምኒልክን ስርዓት የባሪያ ስርዓትን አምጥተው እኛ ላይ ለመጫን ብዙ ትግል እያደረጉ ናቸው። ይሄን ነገር እንዴት እናደርጋለን? ምን ማድረግ አለብን? ማን ነው ከዚህ ኋላ ያለው? ፌዴራሊዝም ለምን እንደሚጠቅመን እኔ መናገር አልፈልግም። ይሄን የማያውቅ ሰው መቼም ፖለቲካን አያውቅም ማለት ነው። እዛ ውስጥ አልገባም። ነገር ግን ማን ነው የሚጠቀምበት? ማን ነው እምቢ የሚለው? እንዳልኩት ሁሉ የድሮ የፌዴራል የድሮ ስርዓት ናፋቂዎች፣ የድሮ ስርዓት አቀንቃኞች፣ የምኒልክ አርበኞች፣ ነፍጠኞች እነሱ ናቸው። አሁን እድል አገኘን ብለው አንድ ኦሮሞ በኦሮምኛ የሚናገር በኦሮምኛ እየተናገረ የሚያታልል ሰው ስላገኙ ያ ግሩፕ ስለተነሳ አሁን ያን እድል በመጠቀም የድሮውን ስርዓት ለመመለስ ብዙ ትግል ላይ ናቸው። ብዙ ትግል እየታገሉ ናቸው። ያን እንዴት እናደርጋለን? ምን ማድረግ አለብን የሚለውን ነው ማየት ያለብን። እና ማን ነው ይህን ፌዴራሊዝም የሚፈልገው? ፌዴራሊዝሙን የሚፈልጉት የተጨቆኑ ብሔረሰቦች ናቸው። የተጨቆኑ ብሔረሰቦች ናቸው ይህን የሚፈልጉት። ነፃነትን የናፈቁ ብሔረሰቦች ናቸው። የራሳቸውን ድንበር የሚፈልጉ፣
የራሳቸውን ካርታ የሚፈልጉ የራሳቸውን ስም የሚፈልጉ የራሳቸውን ባህል የሚፈልጉ የራሳቸውን ቋንቋ ለማሳደግ የሚፈልጉ መጥፋት መክሰም የማይፈልጉ ብሔረሰቦች ናቸው። ከዛ ብሔረሰቦች ውስጥ ነው ኦሮሞ፣ ከምባታ፣ ሲዳማ፣ ወላይታ፣ ሀዲያ፣ ሌሎችም ትግሬ ሁሉንም አጠቃለው ነው እንግዲህ ኦሮሞ የዛ ፓርት ነው። ለዚህ ነው ፌዴራሊዝምን የሚፈልገው። ፌዴራሊዝምን ማን ነው ይሄን ፌዴራሊዝም አሁን ኮምፕሊትሊ ያን ፌዴራሊዝም ከዛ መሬት ላይ ለማጥፋት ትግል ላይ ያለው ማን ነው? ማን ነው የሚታገለው? ልክ ቅድም እንዳልኩት ከውስጥ እና ከውጪ ነው ትግሉ ያለው። ከውጪ እነማን ናቸው? ከውስጥ ደግሞ እነማን ናቸው? ከውስጥ እንደነገርኳቸው እንዳልኩ ያሉት የድሮ ስርዓት አቀንቃኞች ናቸው። እነሱ ፌዴራሊዝም በፍጹም እዛ ከሰመረ የኦሮሞ መብት ከተጠበቀ የኦሮሞ ዳር ድንበር ከተጠበቀ የሲዳማ፣ የወላይታ፣ የትግራይ የነዚህ ብሔረሰቦች ዳር ድንበር ከተጠበቀ የነሱ የኢትዮጵያ በውሸት ይሄ የውሸት ሉዓላዊነት የሚባለው ነገር ይፈርሳል። ሁሉም እኩል ይሆናል። ያን እኩልነት አይፈልጉም። ያን እኩልነት በጆሮአቸው መስማት የማይፈልጉ ፍጥረቶች ናቸው። እንደ ድሮ ቢሮክራሲውን ይዘው አስተዳደሩን ይዘው ይሄን አሁን የተገኘውን መብት በሙሉ ኮምፕሊትሊ ደምስሶ ኮንስቲቱሽኑን ደምስሶ ባሪያ ሊያደርጉን የፈለጉት ግሩፖች ናቸው አሁን የተነሱት። እና ማን ነው የሚረዳቸው? እኔ የውጭውን አይደለም፣ በቀንደኛ የነሱ አጋዥ የሆነው ኢሳያስ አፈወርቂ ነው። ኤሪትሪያ ነው። ኤርትራ ከመጀመሪያ ቀን ጀምሮ የኛ ጠላት መሆኑ እንድታውቁ ነው የምፈልገው። የኦሮሞ ጠላት የጭቁንና የጨቋኞች የተጨቆኑት ብሔረሰቦች ጠላት ነው። ኤርትራ ሲል የኤርትራ አስተዳደር ነው። የኤርትራ አስተዳደር ሲል ኢሳያስ አፈወርቂ ማለት ነው። የኤርትራ ህዝብ አይደለም። የኤርትራ ህዝብ ምን ላይ እንዳለ አሁን እንደርስበታለን። ነገር ግን ይሄን ፌዴራሊዝም እንዲጠፋ ወደ ዩኒተሪ ገቨርንመንት አንድ ወጥ ገቨርንመንት ኢትዮጵያ ሉዓላዊነት ምናምን ብለው የሚያውጁትን ወደዛ እንድንሄድ የሚፈልጉት ሰዎች እነማን ናቸው? በመጀመሪያ ደረጃ ኤርትራ ነው። ኤርትራ ለምንድን ነው ይሄን የሚፈልገው? ይሄን ነው እንግዲህ አሁን የኔ ሜጀር ቶፒክ ዛሬ። ኤርትራ ለምንድን ነው ይሄን የፈለገው? ኤርትራ ለምንድን ነው የኦሮሞን ነፃነት የማይፈልግ? ለምንድን ነው የሌሎችን ጭቁን ብሔረሰቦች መብት መጠበቅን የማይፈልግ? ለምንድን ነው ኤርትራ ሲል ኢሳያስ አፈወርቂ ነው። ስለዚህ ይቅርታ አድርጉልኝ፣ ኤርትራ ማለት ኢሳያስ አፈወርቂ ማለት ነው። ኢሳያስ አፈወርቂን በኤርትራ እተካለሁ ማለት ነው። ኢሳያስ አፈወርቂ ማለት ነው፣ የኤርትራ ህዝብ አይደለም። ለምንድን ነው የማይፈልገው? ኢሳያስ አፈወርቂ የድሮ ታሪክ ወደዛ ባንመለስም ከመጀመሪያ ጀምሮ ሌሎች ጭቁን ብሔረሰቦች ነፃነታቸውን ካገኙ ይላል የነሱ ሎጂክ። ነፃነታቸውን ካገኙ አገር ወዳዶቹ ተነስተው የኛን ሪሶርስ ከሀገር ውስጥ የሚወጣውን ምርት አትጋራም ስለሚሉኝ በአንድ ወጥ እና ደካማ የሆነ መንግስት ስር ከገቡ ግን ያን ደካማውን መንግስት አስፈራሪቼ እጄን ሰንዝሬ ልክ በመጀመሪያ ጊዜ የኤርትራ ነፃ ሲወጣ ቡና ኤክስፖርተር እንደሆነ ያን እድል አገኛለሁ፣ ወርቅ ኤክስፖርት አደርጋለሁ፣ ይሄን አደርጋለሁ ብሎ ስለሚያስብ ያ ነው የሱ ህልም። ያ ህልም አሁን ዛሬ እድል ተገኘ። ከነሱ ጋር የሚሰሩት የኢዜማና የአብይ ቡድን ወያኔ ጋር ሆነው በወያኔ በስተጀርባ ሄደው ከኢሳያስ አፈወርቂ ጋር ዲል ሲያደርጉ ነበር በድብቅ። ያ ወደ ውጪ ወጥቶ ዛሬ በግልጽ
ከኢሳያስ አፈወርቂ ጋር ናቸው። ኢሳያስ አፈወርቂ ለነሱ ፕሮሚስ አድርጎላቸዋል። እነሱ የድሮውን ስርዓት የኢትዮጵያ አንድነትና ሉዓላዊነት የሚባለውን እመልሳለሁ ብሎ ደግፋቸዋለሁ ብሎ ስላለ ስለዚህ ነው እንግዲህ አሁን እነሱ የሚፈልጉት ያን ስርዓት የሚመልሳል። ለምን ጅብ አይመጣም? ለምን አውሬ መጥቶ ያን ስርዓት የድሮውን ስርዓት አይመልስም? ጉዳያቸው አይደለም። ምክንያቱም አገራቸው አይደለም። ሲበዘብዙ ነበር። ወደዛ መመለስ ነው የሚፈልጉት። ወላይታ ቢያልቅ፣ ኦሮሞ ቢያልቅ፣ ሲዳማ ቢያልቅ፣ ትግሬ ቢያልቅ፣ ከምባታ ቢያልቅ፣ ሀዲያ ቢያልቅ የነሱ ጉዳይ አይደለም። ምክንያቱም እነሱ የራሳቸው የድሮ ነፍጠኛ ስርዓት የአማራ ገዢ መደብ የነፍጠኛ መደብ ስርዓትን ከመለሰላቸው ከጅብ ጋር መስራት ይፈልጋሉ። they don't care። እና አሁን ኢሳያስ አፈወርቂ ምንድነው? ኢሳያስ አፈወርቂ ምን ያደረገ ነው? ኢሳያስ አፈወርቂ ኤሪትሪያን ከዛች አስመራ ከምትባለዋ ከተማ ድሮ በኃይለ ሥላሴ ጊዜ ምናቃት መስዋ ስትባል ጉርጉስም ሲባል አሰብ ሲባል በጣም ቢዩቲፉል እና የአውሮፓ ከተማ ጋር የሚወዳደረው ከተማ ዛሬ ብታዩት ከሞቃዲሾ በታች ኮምፕሊትሊ ዲስትሮይ አድርጎ አገሩን ሰውን ከሀገር አባሮ አገር ወዳዶቹን በሙሉ ገሎ ጨርሶ ከሱ ጋር የታገሉትን እነ ሸሪፍ እነ ተወልደ እነ ጴጥሮስ ሰለሞንን በሙሉ ጨፍጭፎ ጨርሷቸው አገር ወዳድ የተባለ ኤርትራ በሙሉ ከሀገር ሸሽቶ ወጣት እየተጓፈ ወደ ካምፕ እየገባ ትሬኒንግ እያለ በኢትዮጵያ ሊወረን ነው እያለ በማስፈራራት ሀገሪቷን አመድ አፈር ያስጋጠ ሰው ነው ኢሳያስ አፈወርቂ። ዛሬ ኤርትራ ብታይ፣ ዛሬ አስመራ ብታይ፣ አስመራ ሞቃዲሾ ማለት ነው። አስመራ አመድ አፈር እንደሆነ አድርጎ ወደዛ የመለሰ ሰው ነው ኢሳያስ አፈወርቂ። ኢሳያስ አፈወርቂ ያን ነገር መልሶ ለማምጣት ዛሬ ኤርትራ ውስጥ በጣም የሚያሳዝነው ዛሬ ኤርትራ ውስጥ አንድ ዩኒቨርሲቲ ውስጥ የለም። አንድ ዩኒቨርሲቲ የለም። ሃይ ስኩል ብቻ ነው። ሃይ ስኩሉም ደግሞ ከጨረሱ ወደ ጦር ግንባር ነው የሚሄዱት ልጆቹ፣ ወደ ትሬኒንግ ነው የሚሄዱት። ያን ሁሉ ጠልተው የኤርትራ ልጆች በሜዲትራኒያን ውስጥ በመርከብ ለመጥፋት እየታገሉ ስንቱ ነው ያለቁት? ስንቱ ነው ያለቁት የኤርትራ ልጆች? የኤርትራ ህዝብ በጣም የሚያሳዝን ህዝብ ነው። በዛ ደረጃ ያደረሰ ነው። ሌላው ቀርቶ የኤርትራን ሰራዊት በዶላር እየሸጠ በሱዳን፣ በሶማሌ በረሃ፣ በየመን በረሃ በገንዘብ እየሸጠ ለአረቦች የኤርትራን ህፃናት በሙሉ እየሰበሰበ እየጋዘ ወደ ጦር ግንባር እየወሰደ አመድ እያረጋቸው። ዛሬ ምን ከፍቶት ነው አንድ ኤርትራዊ ሄዶ የመን ውስጥ የሚዋጋው? ምን አግብቶት ነው ሱዳን ውስጥ የሚዋጋው? ምን አግብቶት ነው ሶማሌ ውስጥ የሚዋጋው? እሱ ጉዳዩ አይደለም። ዶላር ነው የሚፈልገው። አገሪቷን አመድ አድርጎ የኤርትራን ህዝብ አመድ አድርጎ ህፃናቶቹን አስጨርሶ ዛሬ ያ ሁሉ ደም ስላሰከረውና ዞር ብሎ ሲያይ አገሪቱ የኤርትራ የሚባለው ወደ አመድና ወደ አፈር ስለተመለሰ አሁን እሱ የሚያዋጣው እንደምንም ብሎ አጭበርብሮም ሆኖ ምንም ብሎ በጉልበትም ቢሆን ወደ ኢትዮጵያ መጥቶ ኢትዮጵያን ማስገበር ነው። ይሄ ወያኔ እንደዚህ ነው፣ አገሌ እንደዚህ ነው። ይሄ እኮ ቲያትር ነው፣ ለሱ ጉዳዩ አይደለም። ይሄ በኢንተርናሽናሊ አንድ ሶቨሪን አገር ውስጥ አንድ ነፃ አገር ውስጥ ገብተው ማማሰል በህግ የተከለከለ ነው። ኢሳያስ አፈወርቂ ያን ህግ አቅም ኢሳያስ አፈወርቂ ዛሬ ኢትዮጵያ ውስጥ ሌላው ቀርቶ ወታደር አስገብቼ የአብይን መንግስት አቋቁማለሁ፣ የነፍጠኛን መንግስት መልሼ አንድ ሉዓላዊ ኢትዮጵያ አቋቁማለሁ ብሎ ህልሙን በግልጽ እየተናገረ ነው። ሀገሩን የራሱን ሀገር አጥፍቶ መርሲነሪ አርጎ ህፃናቶቹን ጨርሶ ልጆች እየሄዱ ሜዲትራኒያን ውስጥ እያለቁ ያ ኤርትራ በኃይለ ሥላሴ
በዛ 50ዎቹ ወደ ኢትዮጵያ ሳትመለስ በፊት 5-6 ፓርቲ የነበራት አገር ነች። 5-6 ፓርቲ የነበራት አገር የሰለጠነች ሀገር ዛሬ ያለ ኢሳያስ አፈወርቂና ያለ ሻዕቢያ ማንም ሰው እዛ ውስጥ መንቀሳቀስ አይችልም። አንድ ሰው አንድ ነገር መሆን አይችልም። የሚበላ ነገር መንገድ ላይ ውሃ በገንዘብ ነው የሚሸጠው። ያ አገር ገነት የነበረችዋን አገር አመድ አድርጎ ወደ አመድ መልሶ እንደገና እኛን አገር ኦሮሚያን፣ ደቡብን፣ ትግራይን ኢቨን የአማራን አገር ኢትዮጵያ የተባለውን አንድ ላይ ያለውን ህዝብ አሁን አንድ ሀገርን አመድ ለማድረግ እየመጣ ነው ኢሳያስ አፈወርቂ። ለዚህ ነው ነፍጠኞቹ በሙሉ ተሰባስበው ኢሳያስ አፈወርቂን የሚደግፉት። ለዚህ ነው ከሱ ጋር የሚሾካሸኩት። ሌት ተቀን ሴኩሪቲ እያስገባ ምን እያለ ኃይል ሊያስገባ ቆርጦ የተነሳው ኢሳያስ አፈወርቂ ለአብይ አስቦ አይደለም፣ ለራሱ ነው፣ ለዝርፊያ ነው። ያቺን ሀገራችንን በተለይ ኦሮሚያን አመድ ለማድረግ ነው። ያ የኦሮሞ ሪሶርስ ለመዝረፍ ነው። የሲዳማ ሪሶርስ ለመዝረፍ ነው። የወላይታን ሪሶርስ ለመዝረፍ ነው። የሶማሌ ሪሶርስ ለመዝረፍ ነው። ኢሳያስ አፈወርቂ የራሱን ሀገር አጥፍቶ የኛን ሀገር ለማጥፋት የተነሳ ጀግና ነው። ምንም አፍረት የሌለው አረመኔ፣ ለሀገሩ ያልሆነ ለህዝቡ ያልሆነ አረመኔ እኛን ሀገር ለማጥፋት የተነሳ ጀግና ነው። ስለዚህ እኔ እንደሚመስለኝ አሁን በግዴታ ተሰባስበን ይሄን አውሬ እንዴት እንደምናስወግድ የኦሮሞ ህዝብ፣ የወላይታ ህዝብ፣ የሲዳማ ህዝብ፣ የደቡብ ህዝብ በሙሉ ተባብሮ እንዴት ኢሳያስ አፈወርቂን ማገድ እንደምችል፣ ኢሳያስ አፈወርቂን ከዛ አካባቢ እንዴት ማባረር። እነዚህ የነፍጠኞቹ ምንም ችግር የለውም። እነሱ የትም ደሴት ውስጥ ናቸው፣ ኦሸን ውስጥ ናቸው፣ ባህር ውስጥ ናቸው። የትም ሊደርሱ አይችሉም። የአንድ ቀን ትግል ነው የነሱ አይደለም ችግሩ። አሁን ከውጪ እርዳታ እያገኘ አብይ ከኢሳያስ አፈወርቂ እርዳታ እያገኘ አገር ወዳዶቹን ኦሮሞዎችና ሌሎች የደቡብ ብሔር ብሔረሰቦቹን ሊያስጨርስ ፕሮግራም አውጥተዋል። ይሄን ፕሮግራም እንዴት ነው መቋቋም የምንችለው? እንዴት ነው ወደ ኋላ የምንመልሰው? ይሄ ቀልድ ነገር አይደለም። ይሄ እንደ ቀልድ የምናየው ነገር አይደለም። ነገ ውኡ ብለን የምናለቅስበት፣ መርዶ የምንቀመጥበት፣ ስንት ልጆች የሚያልቁበት፣ የምናዝበት ነገር ነው። ለዚህ ቁጭ ብለን ማላዘን መቆዘም አያስፈልግም። ዛሬውኑ ተነስተን ተባብረን የኢሳያስ አፈወርቂን አሻጥር አጋልጠን፣ ሌላው ብቀር የፌዴራሊዝም አቀንቃኞች፣ ፌዴራሊዝም የሚወዱት የአማራም ልጆች ከኛ ጋር ቆመው ኢሳያስ አፈወርቂን ማስወገድ አለብን። የመጀመሪያ እርምጃችን ኢሳያስ አፈወርቂን ማስወገድ ነው። ከኢትዮጵያ ፖለቲክስ ውስጥ ኢሳያስ አፈወርቂ መውጣት አለበት። ችን ጉዳይ እኛው ራሳችን ነው የምንጨርሰው። ኢሳያስ አፈወርቂ ምንም አገባው፣ ለመዝረፍ ነው የሚወጣው፣ ለመግደል ነው የሚወጣው። ሀገሩን የራሱን ሀገር ወደ አመድ ወደ አፈር መልሶ የኛን ሀገር ወደ አፈር ለመመለስ ነው የመጣው። ይሄን ቪዲዮ ለሁሉም በተለይ ለሲዳማ፣ ለወላይታ፣ ለትግራይ፣ ለከምባታ፣ ሀዲያ፣ ለደቡብ ህዝቦች እና ለነቅማንት፣ ለነአገው ለሁሉም መድረስ አለበት። ይሄን ነፍጠኛን ስርዓት የኃይለ ሥላሴና የምኒልክን ስርዓት ለመመለስ ሌት ተቀን እየሰራ ያለው ኢሳያስ አፈወርቂ ነው። እሱ ብቻ አይደለም፣ ከሱ ጋር የሚያብር አንድም ድርጅት ሆነ ግለሰብ የኦሮሞ ጠላትና የኢትዮጵያ ህዝብ ጠላት መሆኑን መታወቅ አለበት። ማንም ሰው ማንም ድርጅት ከኢሳያስ አፈወርቂ ጋር በድብቅም ሆነ በግልጽ የሚገናኝ በድብቅም ሆነ በግልጽ ሸር የሚሰራ ሰው የኛ ጠላት መሆኑን ማወቅ አለብን። የኢትዮጵያ ህዝብ ጠላት፣ የኦሮሞ ህዝብ ጠላት፣ የደቡብ ክልል ጠላት መሆኑን በጠላትነት መፈረጅ አለበት። እነዚህ መጋለጥ አለባቸው። እነዚህ አውደልዳዮች፣ እነዚህ አድርባዮች እና ከሃዲዎች ተጋልጠው የኢትዮጵያ ህዝብ ፍርድ ፊት መቅረብ አለባቸው። ኢሳያስ አፈወርቂ ሀገሩን ያጠፋ አመድ ወደ አመድ የመለሰ ሰው ዛሬ የነፍጠኛ ስርዓት እኛ ላይ ለመመለስ የሚያደርገው ትግል በጣም የሚያሳዝን ነው።
በጣም የሚያሳዝንና የሚያስቆጣ ነው። ስለዚህ እኔ እንደሚመስለኝ ካሁኑ ተባብረን ሁሉም ይሄን አይዲያ እያስፋፋን ወደ ፌደራል አሬንጅመንት ወደዛ መመለስና አብረን መኖር እንችላለን። በፌደራሊዝም አብረን መኖር እንችላለን። ግን ፌርና በጣም ፌር በሆነ መንገድ ሁላችንም ተባብረን የሚያዋጣንን ህግ ካወጣን በኋላ አብረን መኖር ምንም የሚቸግረን ነገር አለ። ከፈለግን ደግሞ የራሳችንን ነፃነት እንወስዳለን። ያቺ የፌደራል አሬንጅመንት ግን the first step ነው የሚሆነው። ስፕሪንግ ቦርድ ሊሆነን ይችላል ለወደፊቱ ለነፃነታችን። አንደኛ በመሃላችን ሰላም እንዲኖር፣ ሁለተኛ ዴሞክራሲ እንድንለማመድ፣ ሶስተኛ መከባበር እንድንለማመድ፣ አራተኛ የራሳችን ሪሶርስ እንዴት ማዘዝ እንደምንችልና እንዴት መከፋፈል እንደምንችል ያ ሁሉ እዛ ውስጥ ነው የምንማረው። ስለዚህ ወደ ፌዴራሊዝምን መልሰን ለማቋቋም ይሄ የነሱ አሻጥር አብይ አሻጥርን ፌዴራሊዝምን አጥፍተው ኮንስቲቱሽኑን ሰስፔንድ አድርገው ስቴት ኦፍ ኤመርጀንሲ አምጥተው ወደ ኢትዮጵያ ሉዓላዊ እያሉ የሚያወናብዱትን ነገር ሙሉ በሙሉ በመቃወም ከነሱ ፊት በመቆም በምንም ተአምር አታደርጓትም፣ እዛ አትደርሱም ብለን እነሱን አባረን በዛ ምትክ ሁላችንን የሚወክል መንግስት ማቋቋም አለብን። ሁላችንን ፌደራል አሬንጅመንት የሚቀበል በሙሉ አንድ ላይ መጥቶ እንደዛ ካልሆነ ኢሳያስ አፈወርቂ በዚህ አይነት ፍሪ አክሰስ ካገኘ በሪሶርሳችን ላይ በሀብታችን ላይ በምድራችን ላይ በመሬታችን ላይ ፍሪ አክሰስ ካገኘ ኢሳያስ አፈወርቂ ያን ሀገር ለማጥፋት ነው። ምንም ሀፍረት የሌለው በምንም ተአምር ሀፍረት የሚባል የሌለው ሰው ነው እሱ። በጣም የሚያሳዝነው በዛን ዘመን ምንድነው ያደረገው? በ1992 አካባቢ ኢሳያስ አፈወርቂ ቡና ኤክስፖርተር ሆነ። አይገርማችሁም? ቡና ኤክስፖርተር ነው የሆነው። ሊትራሊ ዘርፎ ነው ቡና ኤክስፖርተር የሆነው። እሱ ወደዛ ዘመን ለመመለስ ነው። ያ ነው ህልሙ። ለዛ ነው ለሃጩን የሚያዝረከርከው። ኢሳያስ አፈወርቂ የኢትዮጵያ ጠላት፣ የኦሮሞ ጠላት፣ የዛ ህዝብ አካባቢ ጠላት ነው። ከሱ ጋር የተባበረ ከሱ ጋር በግልጽ ሆነ በድብቅ የሚተባበር የኦሮሞ ጠላት፣ የኢትዮጵያ ህዝብ ጠላት መሆኑን አውቀን በተቻለ መጠን ባገኘነው መንገድ ሁሉ ኢሳያስ አፈወርቂን መቃወምና ኢሳያስ አፈወርቂን ከምድራችን ማጥፋት አለብን በተቻለን መጠን። ሌላው እዚህ ላይ መጨመር የሚፈልገው ሁለተኛው ነጥብ የኤርትራን ትግል አሁን ዛሬ የጀመረው የኤርትራውያን ትግል አለ። ኤርትራውያን ከግማሽ ሚሊዮን በላይ አርሚ ነው ያለቀው። ሻዕቢያ ከመቶ ሺዎች በሚቆጠሩ ህፃናቶች ናቸው ወጣቶች ናቸው ለነፃነታቸው ብሎ ያለቁት። ያ ሁሉ ደም ፈሶ ኢሳያስ አፈወርቂ ዛሬ ኤርትራ ህዝብን ድምፅ መስፋት አልፈለገም። የኤርትራ ህዝብ የራሱን ነፃነት የራሱን አገር ነው ፈልገው። የኤርትራ ህዝብ በእኛ ጉዳይ ውስጥ መግባት አይፈልጉም። አሁን ዛሬ የኤርትራ ድርጅቶች አሉ። የኤርትራ ድርጅቶች ተነስተው ኢሳያስ አፈወርቂን መዋጋት ላይ ያሉ፣ በተለይ በዚህ በዩናይትድ ስቴትስ እና ኖርዝ አሜሪካ ውስጥ እየተፈጠሩ ያሉ ድርጅቶች አሉ። የአክል የሚል አንድ ድርጅት ተፈጥሯል። እነዚህን የፈላለግን ሰፖርት ማለት ነው። የሞራል ድጋፍ፣ የገንዘብ ድጋፍ ኢሳያስ አፈወርቂ እንዲገለበት ኢሳያስ አፈወርቂን ለመቀየር የሚታገሉት ከውጭም ሆነ ከውስጥ የሚታገሉት ድርጅቶች ጋር ግንባር መፍጠር፣ እነሱን መርዳት፣ በተቻለን መጠን በሞራል በፕሮፓጋንዳ እነሱን መርዳትና ኢሳያስ አፈወርቂን ማስወገድ ነው። ከዚህ አካባቢ ከሆርን ኦፍ አፍሪካ ኢሳያስ አፈወርቂ ካልተወገደ በጣም ችግር ላይ እንደምንወድቅ ነው። ያ የነፍጠኛ ኃይል የድሮን ስርዓት አቀንቃኞችና ኢሳያስ አፈወርቂ ሁለቱ አንድ ላይ አሁን ስራቸውን የራሳቸውን ስር ከሰደዱ በምንም ተአምር ለሚመጣው 30-40 ዓመት መንቀል አይቻልም። ዛሬ ነው ይሄ ሁሉ እኛ ሁሉ መተባበር ያለብን፣ ኢሳያስ አፈወርቂን ከምድራችን ማስወገድ ያለብን። ስለዚህ ኤርትራዎችን ለነፃነታቸው የቆሙትን ኤርትራኖች መርዳት፣ እኛ በመሃላችን
ቅርርብ መፍጠር ፌደራሊዝም ወደ ቦታው ለመመለስ መታገል ያ ሁሉ ይጠበቅብናል ይሄን ለማድረግ ደግሞ የነዚህ የድሮ ስርዓት አቀንቃኞችና የአብይ ቡድን ወደ ዩኒተሪ ገቨርንመንት ለመመለስ የሚያደርጉትን ትግል መቃወም አለብን ነው ስለዚህ ያን ሁሉ እንድናደርግ እግዚአብሔር ይርዳል በርቱ እናሸንፋለን ኢሳያስ አፈወርቂን ከምድራችን ማስወገድ አለብን እኛን ሀገር መርገጥ የለበትም ኢሳያስ አፈወርቂ የኛ ጠላት ነው ከሱ ጋር ያበረ በሙሉ የኛ ጠላት መሆኑን በዚህ መፈረጃ አለበት ኢሳያስ አፈወርቂ አመሰግናለሁ እግዚአብሔር ይስጥልኝ አከፋፍሉት እና ይሄን ነገር ለሁሉም ህዝብ እንደምታደርሱ ተስፋ አደርጋለሁ አመሰግናለሁ